አሰላሙ አለይኩም። ይህ ዚክር የሚባለው ነው። ነቢዩን አታልቁትም፣ ነቢዩን አትወድሱትም፣ ነቢዩን አትወዱትም ይባላል አይደለም? ነቢዩን መውደድ ማለት ከሴት ጋር ተደባልቆ መጨፈር ነው ወይስ ማጨብጨብ ነው ወይስ መፋጨት ነው? ነቢዩን መውደድ ማለት እኮ አላህን መውደድ ማለት ነው። ምክንያቱም ነቢዩን እንድንወድ አላሁ ሱብሓነሁ ወተዓላ ነው ያዘዘን። የሁዳዎች መጡና ወደ ነቢዩ ሰለላሁ ዐለይሂ ወሰለም እኛ አላህን እንወዳለን አሉ። ከዛም ይሄ አንቀጽ ወረደ። ቁል ኢን ኩንቱም ቱሒቡነ አላህ ፈተቢዑኒ ዩሕብብኩም አላህ ብለህ በላቸው። አላህን የምትወዱ ከሆነ እኔን ተከተሉኝ በላቸው፣ ያኔ አላህም ይወዳችኋል ይላል ቁርአን አንቀጽ። ነቢዩን መውደድ ማለት ሱናቸውን መከተል ነው። እነሱ የከለከሉትን ያስጠነቀቁትን መራቅ ነው። በል እንደውም እናንተ የሰራችሁ ያላችሁት ዝክር ላይ ነን በሚል ነቢዩን እናወድሳለን በሚል አላሁ ሱብሓነሁ ወተዓላ የቁረይሾችን ሙሽሪኮች የወቀሰበት ስራ ላይ ነው ያላችሁ። ይህንን ስራ ይሄ እንኳን ዝክርና ውዳሴ ለነቢዩ ሰለላሁ ዐለይሂ ወሰለም ሊሆንና እንደዚህ አይነት ያለው ስራ የሚሰሩትን ሙሽሪኮችን አላሁ ሱብሓነሁ ወተዓላ እንዲህ በማለት ነው የወቀሳቸው። ወማ ካነ ሰላቱሁም ዐንደል በይቲ ኢላ ሙካአን ወተስዲያ። ቤተላሂል ሐራም ዘንድ ሰላታቸውና ዒባዳቸው እኮ አልሆነም ማጨብጨብና ማፋጨት ቢሆን እንጂ ነው ያለው። ፈኢዘን የሙሽሪኮቹን ስራ እየሰሩ ያሉት እናንተ ናቸው ማለት ነው። ማጨብጨብ የወንድ ስራ አይደለም፣ የሴት ስራ ነው። ማጨብጨብና መዝለልም የሙሽሪኮቹ ስራ እንጂ የሙስሊሞቹ ስራ አይደለም። ሌላኛውን እናየው እስቲ። صدق الله العظيم حين قال والشعراء يتبعهم الغاوون ألم تر أنهم في كل واد يهيمون وأنهم يقولون ما لا يفعلون ገጣሚዎች እኮ ተከታያቸው ጠማማዎች ናቸው ነው የሚለው። አላየህምን? እነሱ እኮ በየትኛውም ሸለቆ ውስጥ ገብተው ይዋዠቃሉ ነው የሚለው። አንዳንዴ በውዳሴ አንዳንዴ በመሳደብ አንዳንዴ በእውነት አንዳንዴ በውሸት። የሚገርመው ይሄ ብቻ አይደለም። ወአነሁም የቁሉና ማ ላ የፍዐሉን እነሱ እኮ የማይሰሩትን ነገር በአፋቸው ይናገራሉ ነው የሚለው። ታዲያ ዘይኑን ወዳጅ መቼ ያምረዋል ሌላ አለ። ነቢን ብቻ ወዶ መድሑን አሳዳጊ አይፈልግም ዱንያን እሷ ናት ፈላጊ አለ። ወላሂ ውሸታም ነህ፣ በአላህ ይሁንብኝ ውሸታም ነህ። ነቢዩን ይወድሳለሁ በሚል ዱንያ እየፈለክ ነው እንጂ መቼ ፈለገችታል? ለምን መተህ ታዲያ 12 ሚሊዮን ጠየቅከው? ምክንያቱም ነቢዩን እየወደስኩ ነው ያልከው። ነቢዩን የሚወድስ ሰው ደግሞ ዱንያ አይፈልግም፣ ዱንያው ትፈልገዋለች አለ። ትፈልጋ አንተ ተው በቃ። ነቢዩን ቁጭ ብላ ወድስ፣ ጨፍር፣ ዝፈን፣ ዱንያ ትፈልጋለች። አንተ ለምን ትጠይቃለህ ታዲያ? ያኒ ይሄ ነው እኮ የማትሰሩትን ነገር ለምን ትላላችሁ? ለዚህ ነው ገጣሚዎች፣ ዘፋኞች የማይሰሩትን ነገር በምላሳቸው ይላሉ ያለው አላሁ ሱብሓነሁ ወተዓላ። ደግሞ ይሄ ዝክር አይደለም፣ አላህን ልትፈሩ ይገባል። ይሄ አላህን ማመጽ ነው፣ ትውልድን ማበላሸት ነው። አላሁመ አሪና አልሐቀ ሐቀን ወርዙቅና ኢትባዐህ ወአሪና አልባጢለ ባጢለን ወርዙቅና ኢጅቲናበህ።